ቲንደር አካውንት አከፋፈቴው ለቅቄላችኋለሁ በስቶር ላይ ትገባላችሁ በመጀመሪያ ከዛ ሰርች ላይ ሄዳችሁ ቲንደር ብላችሁ ሰርች ታደርጋላችሁ ማለት ነው። የቲንደር አካውንት አከፋፈት ነው ማሳያችሁ ቴሌግራም ላይ በነገርኳችሁ መሰረት ቲንደር እንደዚህ ብላችሁ ሰርች ታደርጋላችሁ። በቃ እንደዚህ ኢንስቶል ማድረግ ነው። ትንሽ ሜጋባይት ናት 54 እሷን መጠበቅ ነው። ከዛ ቲንደር አካውንት እንደምታውቁት ጓደኛ ምናምን ለመፈለግ ነው። ጓደኛ ምናምን እንደዛ አይነት ነገር ነው። እና እኔ ደግሞ እንዳልኳችሁ ከትንሽ ጊዜ በኋላ ስለምገዛ እናንተ ብዙም ባትጠቀሙት አሪፍ ነው ለፕራይቬሲያችሁ ማለት ነው። ዝም ብላችሁ ከፍታችሁ ብቻ ማስቀመጥ ከዛ ከሆነ ሰዓት በኋላ መሸጥ ብዙም መጠቀሙ አሪፍ አይደለም ብዬ ስለማስብ ማለት ነው። መጠቀም ትችላላችሁ ግን ዝም ብላችሁ ብቻ አስቀምጣችሁ ከሆነ ጊዜ በኋላ መሸጡ ይሻላል ብዬ አስባለሁ። እኔ በቃ ይኸው ዳውንሎድ ሆኗል ኦፕን እንለዋለን እዚህ ወይ እንዳለ ከዛ ኦፕን ካልነው በኋላ እንደዚህ አይነት እንትን ያመጣልናል። ከዛ ኮንቲኒው ዊዝ ጂሜል እንለዋለን። ከዛ ጂሜላችን ያስመርጠናል። እዚህ ጋር እኔ ዩቲዩብ ስለሚያገደኝ እንደዚህ ቼክ አድርጌ ነው አንዱን ኢሜል ትመርጣላችሁ ማለት ነው። ከዛ ፎን ነምበር ይላል ፎን ነምበራችሁንም ታስገባላችሁ ማለት ነው። ከዛ ኔክስት ካልነው በኋላ ደግሞ እንደዚህ የቬሪፋይ ሂውማን አረጋግጡ ይላችኋል። ቀላል ነው በቃ የሚያመጣላችሁ እንትን ማስገባት ነው ቬሪፋይ አድርጉ ማለት ነው። ስታርት ፐዝል ካልነው በኋላ እቺን ማመሳሰል ነው ሁለቱ መቼ እንደሚገናኙ ማለት ነው። በቃ ያመሳሰሉ ማስገባት ስትሳሳቱ እየደጋገማችሁ መሞከር ነው። እኔም ያው እዚህ ጋር እያስገባው 3 ነው እንትን የሚሰጠው አንዳንዴ አንድ ሊሰጥ ይችላል። ብቻ እሷን ፐዝል ለፏት እዚህ ጋር ያሳለፍኩት እኔ ስለተሳሳቱ እንደ አዲስ ሌላ እንትን ብዬ ነው። ሁለተኛውን ጨርሻለሁ። አሁን አንድ ነው የቀረኝ ማለት ነው። ሁለቱም ማመሳሰል ነው። እዚህ ጋር በግራ በኩል ያለውን አይታችሁ በቀኝ በኩል ካለው ጋር እያሳለፋችሁ ማመሳሰል ኮምፕሊት ብሎኛል ይሄው እንደምታዩት። ከዛ እዚህ ጋር ወደ ስልካችሁ ኮድ ይልካል ማለት ነው። ስልካችሁ ላይ ኮድ ይልካል። ሜሴጅ ይገባላችሁ እዚህ ጋር መጻፍ ነው ማለት ነው። ወይም ራሱን ፔስት ሊያደርገው ይችላል። ትንሽ ቆየ የሆነ ሜሴጅ ገብቶልኝ ይሄው እየጻፍኩት ነው። ከዛ ኔክስት እንለዋለን። ኔክስት ካልነው በኋላ በቃ እንደዚህ አይነት አግሪ እንለዋለን። ከዛ ኔማችሁ ላይ አስገቡለት። ትክክለኛ ስማችሁን ብታስቀምጡ ችግር የለውም። ትክክለኛ ስማችሁን ምናምን አስገቡለት እንደዚህ ማለት ነው። ከዛ ሌትስ ጎ ትሉታላችሁ። ዴቱን እንደዚህ አስገቡለት። የ19 ቤት ውስጥ አድርጉት
እድሜያችሁ ከ90 እስከ 99 ማለት ነው። እዛ ጾታ መምረጥ እድሜው ላይ ግን እንትን ባትሉትም ችግር የለውም። ግን ዝም ብላችሁ በቸልተኝነት እንትን ሳትሉ ወይ 80 ቤት ወይ 90 ቤት አርጉት። ከዛ እዚህ ጋር ዝም ብላችሁ መምረጥ ነው። እዚህ ጋር ዩኒቨርሲቲም ዝም ብላችሁ መረጡት አንዱ። እኔ አዲስ አበባ ዩኒቨርሲቲ የሚለውን መርጫለሁ። የፈለጋችሁትን መምረጥ ትችላላችሁ። ይሄኔ እዚህ ጋርም እንደዚህ የፈለጋችሁትን እየነካችሁ ኔክስት ማለት ነው። አንደኛው ምናምን እየነካችሁ ኔክስት ማለት ነው። እዚህ ጋር ደግሞ አንድ ብቻ ስናኩ ላያሳልፋችሁ ይችላል። 3 ወይ 4 5 ስናኩ ነው እንትን የሚላችሁ። እዚህ ጋር ደግሞ ፎቶአችሁን አስገቡ ነው የሚላችሁ። 6 ፎቶ የራሳችሁን ማለት ነው። ከጋለሪ ላይ ሄዳችሁ አስገቡ ነው። እዚህ ጋር ፐርሚሽኑ ነው። ፐርሚሽኑ አለው እንደዚሁ በዚህ ስቴፕ አለው አርጉት። ፎቶ ኤንድ ምናምን የሚለውንም እንደዚሁ አለው ታርጉታላችሁ። ከዛ ቀጥታ ሄዳችሁ ከጋለሪ ላይ ማምረጥ ነው ፎቶ ማለት ነው። እንደዚህ ቲንደር ላይ ሲገቡት ጋለሪ ላይ ይከታችኋል። ጋለሪ ላይ ፎቶአችሁን ማምረጥ ማለት ነው። እዚህ ጋር 6 ፎቶ ምረጡለት። ከዛ ኔክስት ስትሉት እንደዚህ እንትን ያመጣላችኋል። ከዛ አባውት ሚ ያልኩት ይሄንን ዝም ብላችሁ ለፉት አሉ። ኮንቲኒው እንለዋለን። ዛይ ዝም ብሎ ነው ያ ቀስቱ ምልክት እንደማቆም ወደ ኋላ እንመለሳለን ማለት ነው። እዚህ ኮምፕሌት ነው። ፊታችንን ቬሪፋይ ውሰድ ይላል። እዚያ ጋር ያስገባነው 6 ፎቶ አለ። የራሳችን መሆን አለበት ግዴታ ማለት ነው። ከዚህ ጋር ፌስ ከምናስገባው ጋር መመሳሰል ስላለበት 6ቱን አስገቡ። ከዛ 6ቱን ካስገባችሁ በኋላ ፌሳችሁን አስገቡ ይላችኋል። እሱን ካስገባችሁት በኋላ እንደዚህ ይመጣላችኋል። ኢንቫይት ፍሬንድ ምናምን እሱ ዝም ብሎ ነው። በቃ ከፈትን አለቀ ማለት ነው። ላይክ እያደረጋችሁ ከሰራላችሁ ይሰራል ማለት ነው። ሞክሩት። እኔ ዝም ብዬ ላይክ ሳረገው ሰርቶልኛል። እና ኮምፕሌት እንትሉ ላይ ፊታችሁ ታስገቡለት ላይ በደንብ ቀረብ በሉ እሺ። ትንሽ እሱ ፓርት ጋር ሊያስቸግራችሁ ይችላል። በደንብ ቀረብ ብላችሁ ነው እሱን ስቴፕ የምታልፉት። እና በቃ እንደዚህ ከፍቶ እንትን ማለት ነው። እና በተረፈ ያልገባችሁ ነገር ካለ ደግሞ እዛው ቴሌግራም ላይ መጣችሁ ጠይቁኝ። እንዳልኳችሁ 6ቱ ፎቶ እናንተ አስገቡለት። ከዛ ፌሳችሁን ሲጠይቃችሁ እናንተ ቀረብ ብሉ ይላችኋል። በደንብ ሲቀርቡ ነው እንትን የሚላችሁ። እና በቃ እንደዚህ ነው ከፍተን ማስቀመጥ። ከዛ ከትንሽ ጊዜ በኋላ እገዛለሁ ስላችሁ ይሄን አካውንት ሸጡልኛላችሁ ማለት ነው። እና ምንም ሪስክ የሌለው ነገር ነው። እንደነገርኳችሁ ቴሌግራም ላይም ጽፌላችኋለሁ ሪስክ የለውም ምናምን ብዬ። በተረፈ ያልገባችሁ ነገር ካለ ጠይቁ።